ጤና ይስጥልኝ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ላሳያችሁ የፈለኩት ዶክመንትን ቀጥታ ከአንድ ቋንቋ ወደ ሌላ ቋንቋ የሚተረጉም የጉግል መተግበሪያ ነው። ይህ መተግበሪያ ሶስት አይደለም። ይቅርታ ሳላንኳኳ ገባሁ። አሜሪካ ደውላ ካያችሁ በኋላ ሰብስክራይብ ማድረጉን እንዳትረሱ ብላችኋለች። ላይክ ኮሜንት እና ሼሩን ሽር አድርጉት ብላችኋለች። እንደ ሌሎቹ ጉግል ትራንስሌተር ቋንቋ ከጎንና ከጎን በዚህ ያህል ቁጥር በዚህ ያህል ሴንቴንስስ በዚህ ያህል ወርድ ምናምን የማይል ሙሉ የሰጠነውን ቴክስት ዶክመንት ከአንድ ቋንቋ ወደ ሌላ ቋንቋ የሚተረጉምልን ነው። በጣም ትወዱታላችሁ። ከዚህ በፊት ተጠቅማችሁበትም ሊሆን ይችላል። ነገር ግን በጣም ወሳኝና በየጊዜው እየተሻሻለ ስለመጣ ዶክመንትን ትራንስሌት ለማድረግ እንጠቀማለን። ይህ ፒዲኤፍ ዶክመንት ሊሆን ይችላል፣ ወርድ ዶክመንት ሊሆን ይችላል። ዳውንሎድ አደርጋለሁ። እዚህ ጋር ክሮም ላይ ገብቼ ዳውንሎድ ፒዲኤፍ ዶክመንት books about life okay rules of life start እዚህ ጋር ክሊክ አድርገን ኒው ታብ ከዛ doc.google.com በማለት ኢንተር እንላለን። እንደዚህ ስንል doc.google.com ላይ ይሄ እንደ አይነት ሰሌዳ ይመጣልናል ማለት ነው። ይህንን ሰሌዳ ላይ የመጀመሪያዋ ፕላስ ምልክት ወይም ብላንክ ዶክመንት ይላል። ፕሮጀክት ፕሮፖዛል፣ ሪሱም፣ ሌተር፣ ብሮሸር፣ ሪፖርት የሚል አለ ማለት ነው። ብላንክ ቴብልን ክሊክ እናደርጋለን። ብላንክ ዶክመንትን ክሊክ ካደረግን በኋላ እዚህ ጋር መተን እኛ የምንፈልገው ብዙ ስራዎችን ይሰራል። ከዚህ ውስጥ አንዱ ትራንስሌት ማድረግ ነው። የዛሬ ርዕሳችን ሌሎችን ፋርዘር ስራዎችን በሌላ ጊዜ እናያለን ማለት ነው። ከዛም በኋላ ፋይል የሚለው ጋር እንሄዳለን። ፋይል የሚለውን ክሊክ አድርገን ኦፕን እንላለን። ኦፕን ስንል ኦፕን ፋይል የሚል ይሄኛው ሰሌዳ ይመጣል ማለት ነው። ከዛም በኋላ ኦኬ ፋይልን ክሊክ እናደርጋለን። ኦፕን ብለናል። ኦፕንን ክሊክ እናደርጋለን። ዘን አፕሎድ የምትለዋን እቺን ክሊክ እናደርጋለን። ካረግን በኋላ ብሮዝ ካልን በኋላ ወደ ዶክመንታችን ዳይሬክተሪ ዴስክቶፕ ላይ ነው ሴቭ ያደረግነው። ዴስክቶፕን ነካው። ከዛ ወደ ዳይሬክተሪያችን እንሄዳለን። ዳይሬክተሪያችን ላይ ዘ ሩል ኦፍ ላይፍ የሚል ዶክመንት አለ። ዘ ሩል ኦፍ ላይፍ የሚል ዶክመንት አለ። ወርድ ዶክመንት ነው። ክሊክ አደርጋለሁ። ይህ ዶክመንት አፕሎድ ይሆናል ማለት ነው። አፕሎድ ይሆንልናል። 578 ኬ ነው። 578 ኪሎ ባይት ነው ዶክመንት ነው። ዶክመንቱ አፕሎድ ሆኗል ማለት ነው። ከዛ ዶክመንታችንን አፕሎድ ካደረግን በኋላ ምንድነው የምናደርገው? ወደ ትራንስሌት ማድረግ ነው የምንፈልገው። ቱልስ እንገባለን። ቱልስ ከነዚህ ሜኑ ታቦች ፋይል፣ ኤዲት፣ ቪው፣ ኢንሰርት፣ ፎርማት፣ ቱልስ፣ ኤክስቴንሽን፣ ሄልፕ ከሚሉት ውስጥ ቱልስ የሚለውን ክሊክ አድርገን የምንፈልገው ትራንስሌሽን ነው። ትራንስሌት ዶክመንት እንላለን። ከዛ ካልን በኋላ እዚህ ጋር ድሮፕ ዳውን በተኑን ተጭነን ወደ ታች የምንፈልገውን ቋንቋ እንመርጣለን ማለት ነው። ስለዚህ ቋንቋ እንመርጣለን። እኛ ይሄንን ዶክመንት ወደ አማርኛ መተርጎም ነው የፈለግነው። አማርኛ የሚለውን ክሊክ አድርገን ትራንስሌት እንላለን ማለት ነው። የህይወት ደንቦች ብሎ ትራንስሌት አድርጎታል። የመጀመሪያው ፒክቸር ስለሆነ እንዳለ አስቀምጦታል። ትራንስሌሽኑ ከየት ጀመረው? የህይወት ደንቦች ብሎ ነው ትራንስሌት ያደረገው። ከዛም በኋላ ሙሉ ወደ ታች በምናይበት ጊዜ ዶክመንቱ ምን ሆኗል ማለት ነው? ትራንስሌትድ ሆኗል ማለት ነው። ወደ ምንፈልገው ቋንቋ በዚህ መሰረት
ሙሉ ዶክመንታችንን በአንድ ጊዜ ትራንስሌት በማድረግ አንዳንድ ኢረሮች ውስጥ ሊፈጠሩ ስለሚችሉ ቀጥታ ሊተረጉማቸው የሚችላቸው ቋንቋዎች፣ አባባሎች፣ ፈሊጦች ምናምን ሊኖሩ ስለሚችሉ እነዛን ገብተን ኤዲት እያደረግን ሙሉ ዶክመንትን ወደ የምንፈልገው ቋንቋ ትራንስሌት አደረግን ማለት ነው። ስላዳመጣችሁንና ስለተከታተላችሁን በደንብ አድርጌ አመሰግናለሁ። ሌላም ተጨማሪ እንትኖች እንዲሆን ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ኮሜንት አስተያየት ካላችሁ አስተያየታችሁን በኮሜንት ሴክሽን ላይ ከስር ጻፉልኝ። አመሰግናለሁ።